ከችግር ውስጥ ስንወጣ ተመልሶ ችግር የሚመጣብን አይመስልንም። እቺ ልጅ በ13 ዓመቷ የልጅ እናት ሆናለች። ካሁን በኋላ ልጅነት የለም፣ ጠንክራ ሰርታ ለልጇ ነው መኖር ያለባት ብለን ነበረ ስንጠብቅ የነበረው። ነገር ግን እሷ እያደረገች ያለችው የእውነት በጣም ነው የሚያዛዝነው ማለት ነው። እና አንዳንዴ ከችግር ውስጥ ስንወጣ ችግር የሚመጣ የማይመስለናል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። ቤተሰብ ሆናችሁ የምትከታተሉ ከልብ አመሰግናለሁ። እንግዲህ ሰሞኑን ዋንትያ በጣም አነጋጋሪ ሆናለች ሚዲያ ላይ ማለት ነውና የምታደርገው ነገሮች በጣም ደስ የማይሉ ነው። ምክንያቱም ከዚህ በፊት የነበረችበት ህይወት ሁላችንም የምናውቀው ነው። ታሪኳን ሁላችንም ሰምተናል። እንግዲህ ኢቢኤስ ላይ ያልሰማ ሰው ይኖራል ብዬ እኔ አላስብም። ትናንትና ያ ስቃይ፣ ያ መከራ፣ ያ ችግርን ያሳለፈ ሴት ዛሬ ቲክቶክ ላይ ወጣ በሙዚቃ እንደዛ መሆኑ ማለት አክት የምታደርግባቸው ሙዚቃዎች በጣም የሚገራርሙ ናቸውና ማለት አንዳንዴ ደፍራ ነው ወይስ ተደፍራ ነው ያስብላልም ራሱና የእውነት እኔ እሷ አክት የምታደርግባቸው ሙዚቃ ስሰማ የእውነት ተደፍራ ነው አልልም ማለት ነው። ምክንያቱም በልጅነቷ የተደፈረች ሴት በልጅነቷ ተደፍራ በ13 ዓመቷ ልጅ የወለደች ሴት ዛሬ እንደዚህ መሆኗ በጣም ይገርማል ማለት ነው። እና እኔ አሁንም ሁለተኛ ልጅ እንዳታመጣ ነው የፈራሁት። ምክንያቱም በእርግጥ ገና ልጅ ነች። ሆኖም ግን እየበሰለች እያደገች ብዙ ነገሮችን እያስተዋለች ነው ከአሁን በኋላ እንጂ ከአሁን በኋላ ልጅነት የለም፣ የልጅ እናት ስለሆነች ማለት ነው። ለልጇም ደግሞ ኃላፊነት ያለባት እሷና እሷ ብቻ ነች። ቲክቶክ ላይ ወጣ ለመስናናት የሚሆን ለምን የሚሆን ብቻ የምታደርገው ነገሮች ብዙ ሰው ጋር በጣም አነጋጋሪ ሆነዋል ማለት ነውና ነገ እንኳን ተቸገራ እንኳን ብትመጣ ማንም ሰው ዞር ብሎ እንደማያት ነው እኔ የተረዳሁት። ምክንያቱም ብዙ ጣውረዶችን አሳልፋለች፣ ብዙ ችግርን አሳልፋለች እና ዛሬ ለምን ለበሰች ማለት አይደለም፣ ለምን ጨፈረች ማለት አይደለም። ሆኖም ግን ሰው ልጅ ስለሆነም አይደለም። አንዳንዴ በልጅነት ሰው ብዙ ችግሮችን ብዙ ጣውረዶችን ካሳለፈ ብዙ ነገሮችን እየተማረ ብዙ ነገሮችን ከድሮ ከበፊት ችግሮቹ ብዙ ነገሮችን እያስተማረ እያስተዋለ ነው የሚሄደው እንጂ ልጅነት የለም። ብዙ ጊዜ የሀብታም ልጅ እና የደሃ ልጆችን ስታዩ በጣም ልዩነት አላቸው። ምክንያቱም የሀብታም ልጅ ምንም በቃ በድሎት ስላደገ ሁሉም ነገር ምንም አይመስለውም፣ ችግርም ያለው አይመስለውም፣ የሚቸገርም አይመስለውም፣ የሚያጣውም አይመስለውም እና ብዙ ነገር ማለት ነው። ትምህርት ላይም እንደዛው ብዙ ጊዜ እና በቃ ጠንክረው የሚማሩት ራሱ በቃ ቤተሰቡ ምንም የሌላቸው ልጆች ናቸው። የሀብታም ልጅ ማለት ሳይቸገሩ በድሎት ስላደጉ ምንም ላይ መስላቸው ይችላል ህይወትና ይሄ የልጅነት ጉዳይ ነው ብዬ እኔ አላስብም። ያለማስተዋል ነው እንጂ የልጅነት ጉዳይ አይደለም። እና ከአሁን በኋላ ልጅነት የለም። ሰው ልጅ በህይወቱ ብዙ ነገሮችን ሊያሳልፈው ይችላል። ግን ያ ችግር እንዳይመጣ ተመልሶ እንዳይመጣ ደግሞ ጠንክሮ መስራት አለበት ማለት ነው። ትናንትና ከጎና የነበረውን ህዝብ ራሱ ማስቀየም አለባት ብዬ እኔ አላስብም። ከችግር ውስጥ አውጥቷታል እና ብዙ ሰው ደግሞ በገንዘብም ረድቷታል። በገንዘብ የረዱ ሰዎች ደግሞ ገንዘብ ተርፏቸው አይደለም እቺ ልጅ ያገዟት ማለት ነው። እና ችግሯን አይቶ ነገ በልጆቻችን ሊደርስ ይችላል እንደዚህ አይነት ብሎ አዝኖ እንጂ ብር ተርፎ እየሰጠ ሰው አለ ብዬ እኔ አላስበውም። እና እነዛ ሰዎችን ባታስቀይሙ ለሌላ ጊዜ ራሱ ሰዎች እንዳይረዱ ባናደርጋቸው መልካም ነው ብዬ ነው የማስበው። እና ቢያንስ መካሪ እንዴት ይጠፋል ነው። እኔ ሰው ብር ሲኖረው ብዙ ዘመድም ይበዛል፣ ጓደኛም ይበዛል። በቃ ጠይቆን የማያውቅ ሰው ራሱ የሆነ ስንቀየር ስንለወጥ ዘመድ ይበዛል፣ ብቻ ጓደኛም ይበዛል ሲኖረን ማለት ነው። እኛ ስንቸገር ግን ማንም ተጎናችን አይኖርም እና ዛሬ ላይ ያዘችው ብር ሊያልቅ ይችላል። ይሄ ብር ሰልቅ ግን ትቸገራለች። መቼም ይሄ ብር እንደተቀመጠ አይቀርም ካልተሰራበት። ይኸውም የኢትዮጵያ ኑሮ አሁን እንደዚህ
እሳት የሆነበት ጊዜ ላይ ጠንክሮ ካልሰሩ እጅ ላይ ያለው ብር አያልቅም። ይሄ ብር ያዛልቀኛል ብሎ ማሰብ ራሱ ስህተት ነው ብዬ ነው የማስበው እኔና አክስት ተብዬዋ ልጅ ነች፣ እንደ ልጅም ልጅ ነች። ተይ ብላ ተቆጥታ እቺ ልጅ እንድትሰራ ወደ ስራ እንድትመለስ የምታደርጋት መልካም ነው ብዬ ነው የማስበው። እና ምክንያቱም ነገ ሌላ ልጅ ትደግማለች በዚህ ሁኔታ። ልጅ ከመጣ አንዱ ልጅ አስወልዶ ሊጠፋ ይችላል እና እንደ ትናንትናው ደግሞ ከልጅ ጋር መከራ ልታየው ትችላለች ማለት ነው። እና ሁሉም ነገሮችን ማለት ወደ ጎን አድርጋ ቅድማ ለስራ መስጠት አለባት ብዬ ነው የማስበው እኔ። ለልጇም ኃላፊነት ያለባት ከአሁን በኋላ እሷና እሷ ብቻ ነች እና የህዝብ እርዳታም ከአሁን በኋላ የሚቀጥል አይደለም፣ እዚሁ ላይ የሚቆም ነገር ነውና የምታደርገው ነገሮች ደግሞ ሰዎችን እንዲያስቀይም እንዲያስከፋ የምታደርገው ነገሮች ስላሉ ነገም ተቸግራ ብመጣ ህዝብ ይረዳኛል እንደ ትናንትና ይሆንልኛል ብላ የምታስብ ከሆነ ይሄ ራሱ በጣም ስህተት ነውና ቢያንስ ቢመክሯት መልካም ነው ብዬ ያስባለሁ። ግማሾቻቸው 21 አመቷ ነው የሚሉም አሉ። ጎረቤት ጠይቀናል 21 አመቷ ነው የሚሉም አሉ። 16 አመቷ ነው የሚሉም አሉ ማለት ነውና ብቻ ሆኖ 16ም ትሁን 21ም ትሁን ብቻ እኔ ከአሁን በኋላ ልጅነት የለም ብዬ ነው የማስበው። ህይወት ብዙ ነገሮችን ታስተምራለች፣ ብዙ ነገሮችን በህይወቷ ተምራለች ብዬ ነው የማስበው። እሷ ያለፈችበትን መንገድ እቺ ልጅ ዛሬ የወለደችው ሕፃን ልጅ እሷ በመጣችበት መንገድ እንድትመጣ ማድረግ የለባትም። ጠንክራ ሰርታ ልጇን ማስተማር አለባትና ከራሷ ህይወት ራሱ ከሌላ ነገር እንኳን ሳይሆን ከራሷ ህይወት እንኳን ትምህርት ትወስዳለች። እሷ የመጣችበት መንገድ አለ፣ ብዙ ችግሮችን አሳልፋለች እና ብዬ ነው ማስበው እኔ እንደራሴ ማለት ነው። እና ብቻ በጣም ያስገርማኛለች የምታደርገው ሙዚቃዎች። እኔ እንጃ ብሶ በጣም ነው እንትን ያለኝና በጣም ከባድ ነው በሷ እድሜ ማለት ነው። ገና 18ም አልሞላችም 16 አመቷ ማለት ነውና እንዳለ የምትዘፍነው ሙዚቃ አክት የምታደርግባቸው ሙዚቃ የፍቅር ናቸው እንዳለ ማለት ነው። ስለዚህ ፍቅር ይዟት ይሁን እንጃ እኔ አላቅም። እና አሁንም ሌላ ሁለተኛ ልጅ አምጥታ አብራው እንዳትቸገርና ትናንትና ያለፈችበትን ህይወት ደግማ እንዳትኖር ፈራለሁኝ እንጂ ለምን ተስናናች፣ ለምን ለበሰች፣ ለምን አማረባት፣ ለምን ጨፈረች ማለት አይደለም። እና ሰው ከትናንትና ስህተቱ መማር አለበት እንጂ የትናንትናውን ስህተት ዛሬ መድገም የለበትም። ትናንትና ተቸግራ ከነበረ ዛሬ ደግሞ ተለውጣ ልጇም አሳድጋ ልጇም አስተምራ ነው መኖር ያለባት ብዬ ነው የማስበው እኔ እንደራሴ ሀሳብ።